ዛሬ የምንመለከተው ስለ ጥበበኛ ሴት ወይንም ልባም ሴት ነው። ትኩረታችን ዛሬ ሴት ብትሆንም ነገር ግን ወንድንም ሊጠቁመን እንደሚችል በዚሁ ሐሳብ በዛው እንደምንረዳ ለማሳሰብ እፈልጋለሁ። ሴት ማለት በእግዚአብሔር አምሳል የተሰራች ራሷም እንደ አዳም የአምላክ መልክና ምሳሌ የሆነች ፍጥረት ነች። የመጀመሪያዋ ሴት ሔዋን የሕያዋን እናት ብትባልም ልባም ሴት ግን አልተባለችም። ምክንያቱም የባሏንና የራሷን ሕይወት ከመታደግ ይልቁንም ለኃጢአት ውድቀት የዳረገች ሴት ነበረች። ታዲያ በኃጢአት የቆሸሸ ሕሊናና ማንነት ያላት ሴት ልትሆን የግድ ሆነ። እውነተኛ ልባምን ሴት የሚያገኝ አዳምም ጠፋ። ሁለቱም በኃጢአት ውድቀት እየኖሩ ስለሆነ ማለት ነው። በኃጢአት ውድቀት ያለ ሰው መገለጫ 3 ነው። ልቡ በክፋት የተያዘ ለውድቀት ያዘነበለ ማንነት። ሁለተኛ መልካምን በጽናትና በአቋም ማድረግ የማይችል ማንነት ያለው ነው። ሶስተኛ በሰውም ሆነ በእግዚአብሔር ፊት መልካም ምስክርነት የሌለው ሰው ማለት ነው። ታዲያ መጀመሪያ ልባም ሴት የምትገኘው ከማን ዘንድ ይሆን? መገኛዋ ከእግዚአብሔር ነው። ልባምንም ሴት የሚያገኛት ወንድ እግዚአብሔርን በሕይወቱ የሚያውቅ ወንድ ብቻ ነው። መጽሐፍ ቅዱስ ምሳሌ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይለናል። አንድ ሰው ጠቢብ ወይንም ልባም ለመባል እግዚአብሔርን መፍራትና ራሱን ለእግዚአብሔር መስጠት አለበት። አንድን ሴት ልባም ለማለት ከእግዚአብሔር ጋር ግንኙነት ሊኖራት ይገባል። ትእዛዙን መፈጸም ሕይወቷ ሊሆን ይገባል ማለት ነው። በዚህ አጋጣሚ ወንድ ልጅ ልባም ሊሆን ይገባል ማለት ነው። ኦኬ። ልባምን ሴት ማን ሊያገኛት ይችላል የተባለ ዋጋዋ ደግሞ ከቀይ ዕንቁ እጅግ ይበልጣል። እና እቺ ልባም ሴት ማን ናት? ልባም ሴት እኔ ልባም ነኝ ስላለ ሰው ልባም አይሆንም። አንድ ሴት እኔ ልባም ነኝ ስላለች ልባም ሴት አትሆንም። ስለዚህ እቺ ልባም ሴት የምትባለውን ነው ዛሬ እንድናይ እንፈልገው። መልካም ሴት ብቻ ሳይሆን መልካም ሚስትም ከእግዚአብሔር በስጦታ የምትሰጥ ናት። በተለይ ወንዶች በደንብ ስሙ። ይሄ መልካም ሴት ብቻ ሳይሆን መልካም ሚስት ራሱ የሚሰጠው ከማን ነው? ከእግዚአብሔር ነው። እግዚአብሔር የሚሰጠው ነው። ከእግዚአብሔር የምትገኝ ናት እሱ። ከእግዚአብሔር ለመቀበል ደግሞ ወጣት ወንዶች ከእግዚአብሔር ጋር መኖር አለባቸው። ከእግዚአብሔር ለመቀበል ከእግዚአብሔር ጋር መኖር አለበት ወንድ። እቺ መልካም የምትባለው ሴት በጣም ወሳኝ ሴት ናት። በደንብ ስሙኝ። ሰዎች ገንዘብ ስላላቸው ልባም ሴት ማግባት አይችሉም። ቆንጆ ሴት ግን ማግባት ይችላል። ቆንጆ ሴት መርጦ አለች የምትባል ከተማ ላይ ሜትር ከ86 ቁመት ያላት ሽክፍ ያለች ያለ ሂል ጫማ ሂል ያለች የምትመስል አለ እኮ። አንዳንድ ሰው ሂል ነው ያደረገችው ባዶ እግሯን መሬት ላይ ቆማ። ቁመቷ መልኳ ውብ ሴት ማግባት ይቻላል። ገንዘብ ያለው ሰው ቆንጆ ሴት ማግባት ይችላል። ልባም ሴት ግን ማግባት አይቻልም። ገንዘብ ያለው ሰው የሚገዛት አይደለችም። ስለዚህ ቆንጆ መሆን ልባም መሆን ማለት አይደለም። ልባም የተባሉ ሰዎችን ቢያንስ 3ቱን ላሳያቸው። አንደኛ ማቴዎስ ምዕራፍ 24 ላይ ልባሞች የተባሉት ሴቶችን እናያለን። ሁለተኛ ምሳሌ 12 ልባም ሴት ለባሏ ዘውድ ናት የተባለችውን ሴት እናገኛለን። በተጨማሪም ዛሬ የምናገኘውን ሐሳብ ምሳሌ ምዕራፍ 31 ላይ ያለችውን ሴት እናገኛለን። ሶስተኛ ማቴዎስ ምዕራፍ 7 ልባም ሰው ቃሉን ሰምቶ የሚያደርግ ነው የተባለውን እናገኛለን። እነዚህ ሁሉ የሚያሳዩት የማይለወጥ ማንነት ያላቸው የዓላማ ሰዎች እንደሆኑና እግዚአብሔርን የሚያውቁ ናቸው። ብዙዎች ግን ልባም ሴት ማለት ቆንጆ የሆነች የደስደስ ያላት ሴት እንደሆነች ያስባሉ። ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ደግሞ ከቀይ ዕንቁ እጅግ ይበልጣል። ዲሰንት ናት። ክፉን በክፉ የምታሸንፍ አይደለች። እድሜዋን ሙሉ መልካም የምታደርገው ክፉ ነገር አይገጥማትም ማለት ነው። ይገጥማታል፣ ነገር ግን ክፉን በመልካም የምታሸንፍ ነው። የሰዎችን ድካምና የሰዎችን ጉለት የሰዎችን ውድቀት አንደርስታንድ ማድረግ ትችላለች። ከፍ ብላ መኖር ትችላለች። ይሁኑ ችግሮች ሲገጥሟት ችግሮች ዶሚኔት አያረጓትም። ከችግሮች በላይ መሆን ትችላለች። መልካምነቷን ይዛ አትርፋ መውጣት ትችላለች። ልባም ሴት ማለት እሷ ናት። ልባምን ሴት ማን ሊያገኛት ይችላል? መጽሐፍ ቅዱስ የሚያውቃት እግዚአብሔርም ለእኛ በመጽሐፉ የነገረን እኛ ከምንላት የተለየች ናት። አያችሁ፣ ሰው ካለበት የኃጢአትና የማንነት ቀውስ በንስሐ ካልተመለሰ እንኳን ለሰው ለራሱም አይሆንም። ስለዚህ እውነተኛ ፈውስ የሚሰጠንን ኢየሱስ ክርስቶስን ስናምንና ስንታዘዝ በሚሰጠን ጸጋ እውነተኛ ማንነትን መኖር እንጀምራለን ማለት ነው። ልባም ሴት ከዚህ ማንነት ትጀምራለች። ዋጋ ለመጨመር ቁመታችሁ ላይ ምንም ማድረግ አይጠበቅባችሁ። መልካችሁ ላይ ምንም ማድረግ አይጠበቅባችሁ። ዋጋችሁን ለመጨመር ከቀይ ዕንቁ በላይ ዋጋ ማውጣት ከፈለጋችሁ ወጣቶች ድንግልናችሁን ጠብቁት ካለ
ካለ ጠብቁት። የሚጀምረው ከዛ ስለሆነ። ሁለተኛ ስራ ስለመስራት አስቡ፣ ስለ ታማኝነት አስቡ። ዛሬ ጓደኝነት ላይ ያላችሁ ታማኝነት ነው ነገም ቤታችሁ ለሚቀጥል። እዚህ ከ30 ጋር ኮኔክሽን ካላችሁ ቤታችሁ ገብታችሁ ልም ያለ ጋለሞታ ነው የምትሆኑት። ካሁኑና ዲሲፕሊን ሆነ ያለባችሁ ጭርስ እያደረጋችሁ ነው መሄድ ያለባችሁ። ከዚህ ጋር ሃኒ ናፍቀኛል፣ በጣም ነው የምወድ፣ አይ ላቭ ዩ ሶ ማች ምናምን እያላችሁ ዞር ብላችሁ ደግሞ አይ ላቭ ዩ ሶ ማች እኔም በጣም ነው የምወድ የኔ ጌታ፣ አቤት አንተ ጠፍተህ ነው ምናምን ከሆነ አንቺ ከቀይ እንቁ አይደለም ከቆርኪ አትሻይ። ትቀልጃለሽ እንዴ? ዛሬ ስሩ፣ ዲሲፕሊን ሆኑ። በቃ ከትናንት ተጽዕኖ የተፋታች ዛሬ ላይ በነፃነት የምትኖር ሕይወት የገባት ነገን በመኖር የገለጠች ናት። በመጽሐፍ ቅዱስ ምሳሌ 31 ቁጥር 10 ላይ ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ ይበልጣል ይለናል። ይህችን ሴት ማን እንደሚያገኛት ቢጠይቀንም የአንድ ባል ሚስት እንደሆነች ክፍሉ ይነግረናል። ባልየው ማን ይሆን? ታድሎ የመልእክቱ ባለቤት ንጉሥ ልሙኤል የተባለ ነው። የምክሩ ባለቤት ደግሞ የልሙኤል እናት እንደሆነች መጽሐፉ ይነግረናል። ልሙኤል የማሳ ንጉሥ እንደነበርና አንዳንድ ሰዎች ደግሞ ራሱ ሰለሞን ነው ብለው ይላሉ። የመልእክቱ ዋና ሐሳብ በሶስት ሊከፈል ይችላል። የነገሥታት አመራር ዘዴ፣ መጠጥ በአግባቡ መጠቀም፣ መልካምን ሴት እንዴት እናገኝ የሚል ሐሳብና ምክር በመልእክቱ ይገኝበታል። በምሳሌ ምዕራፍ 31 እንዳለው ልባም ሴትን እንዲህ ይገልጣታል። ከሚገልጻትም ነገሮች በጥቂቱ 20 ነገሮችን እናገኛለን። እቺ ልባም የተባለችው ሴት እግዚአብሔር የሰራት ሴት፣ እግዚአብሔር በስጦታ የሚሰጣት ሴት፣ እሷን ሴት የሚሰጠው ለሚያምነው ባል ነው እንጂ ለሀብታም ወንድ አይደለም የሚሰጣት፣ ለወንድም አይደለም፣ ሌላ ቆንጆ ለሆነ ወንድ አይደለም የሚሰጣት። ልባምን ሴት የሚሰጠው እግዚአብሔር ለልባም ወንድ ነው። ልባም ወንድ ማን ነው ካልከኝ ከእግዚአብሔር ጋር የሚኖር ማለት ነው። እግዚአብሔር እንደራሱ የሚያምነው ማለት ለመሰላችሁ። እቺ መልካም የምትባለው እቺ ቆንጆዋ ሴት፣ እቺ ልባም የምትባለው ሴት፣ እቺ ውቧ ሴት በእግዚአብሔር ፊት የተሰራ ማንነት ያላት ሴት እግዚአብሔር የሰራት ማለት ነው። ራሷን በፈቃዷ ሰጣ በእግዚአብሔር የተሰራች ማለት ነው። ፍቃዱን የተቀበለች ማለት ነው። እግዚአብሔር ሼፕ እንዲያደርጋት ፍቃዷን የሰጠች ማለት ነው። እሷን ሴት እግዚአብሔር ለራሱ እንደምትመች አድርጎ ከሰራት በኋላ ለሷ የማይመች ባል እንዴት ይሰጣታል? የሚሰጣት ከሱ ጋር ደግሞ ጤነኛ ግንኙነት ኖሮት ወንዱ አብሮት ኖሮ ሰሚት አድርጎ ባል ለመሆን ለተሰራ ታማኝና ልባም ወንድ እጅ የምትሰጠው ገንዘብ ላለው ጭራቅ አትሰጥ። አንደኛ እግዚአብሔርን የምትፈራ፣ የምትሰማ፣ የምትታመን፣ የምትታዘዝ ናት። ሁለተኛ የአቋም ሰው ናት። የጀመረችውን ትጨርሳለች ማለት ነው። ሶስተኛ ችግሮችን መቋቋም የምትችል ብርቱ ሴት ናት። አራተኛ ትዕግስት አላት። በሁሉ ነገር ላይ የተረጋጋች ናት። አምስተኛ ሚስጥር ጠባቂ ናት። ታማኝነት ባህሪዋ ነው። ጥሩ ነው። ስድስተኛ የተግባር ሰው ናት። አድርገው ከማለት ይልቅ አድርጋ የምታሳይ ናት ማለት ነው። ሰባተኛ የነጋዴ መርከብ ናት ይላታል ቃሉ። ምግቧንና የሚያስፈልጋትን ነገር ሁሉ ትሰበስባለች ማለት ነው። ስምንተኛ በጥበብ ትናገራለች። የማይጠቅም ነገር አትናገርም። የስንፍና ንግግር አታወራም ማለት ነው። ዘጠነኛ ዋጋዋ ከውድ ዕንቁ ይበልጣል። የከበረ ቦታ ትገኛለች ማለት ነው። አስረኛ ድርሻዋንና ኃላፊነቷን በትክክል ትረዳለች፣ ታደርጋለች። 11ኛ ከሁሉ በላይ መልካም ታደርጋለች። በመልካምነት ብልጫ አላት ማለት ነው። 12ኛ ደስተኛ ናት፣ ደስ ትሰኛለች። 13ኛ በጠዋት ትነሳለች፣ ኃላፊነትም ትሰጣለች። 14ኛ የባሏና የቤተሰቧ ዘውድ ናት፣ በእርሷ ይከብራሉ። 15ኛ ባሏ ይተማመንባታል፣ አይጠረጥራትም። 16ኛ ድሆችን ትረዳለች፣ ያላትን ሁሉ ታካፍላለች። 17ኛ ቀድማ የሚያስፈልጋትን በመረዳት ታዘጋጃለች። 18ኛ ብርታትና ከበሬታ ልብሷ ነው፣ እርሷን አይቶ ማንም አይነቃትም ማለት ነው። 19ኛ ለቤተሰቧ ሁል ጊዜ ቅድሚያ የሚያስፈልጋቸውን ታደርጋለች፣ ታስባለች። 20 በሁሉ ቦታ የተመሰገነች ሴት ናት። ይህ ሁሉ መለያዋ ነው። ታዲያ ይህ ሁሉ ስብዕና ከሰው ጥረት ይገኛል? ከሚረዳት አምላክ ነው እንጂ። ደሞዜ 6662 ከ10 ሳንቲም ምናምን የምትል አይደለች። እዚህ ትሰራለች፣ ቤት ትሰራለች፣ ቤቷ የምትሰራው አለ። ደግሞ ትንሽ አነስተኛ ነገር ተከራይታ የምትሰራው አለ፣ ቤት ትሰራለች፣ በንግድ ትነግዳለች። መሬት ደግሞ ታይና ትገዛለች፣ መሬት ትገዛለች፣ ትሸጣለች። አያችሁ፣ ልባም ሴት ቢዚ ናት፣ አይድል አይደለች። ልባም ሴት አንድ ቢሮ ቁጭ ብላ በኮምፒውተር ካርታ የምትጫወት ጌም የምትጫወት አይደለች። ከዛ ደግሞ አለፍ ብላ ቲክቶክ እየሰራች ወይ ፍርጃችሁ ምን ይሁን ነው አልኩም ሳሙኝ ነው ብሉኝ ነው ምንድን ነው? ምን እያልሽ ነው? ምን ነው እንደዚህ የሚያራክስሽ? ምንድን ነው አርጉኝ እያልሽ ያለሽው? ሰው እኮ ያይሻል እኮ
ምንድነው የምትፈልጊው? ዘርስ ደግሞ ጥቅስ ልባምን ሴት ትራሽ ደግሞ እንደዚህ እኔ ልብሽ ይውላ ቃል እኔ እንደዚህ ልቤን እንዳወለቅሽው ማን ሊያገኛት ይችላል? ያገኘችው ሰው ትንሽ አትለብሳ ትንሽ ትሰራለች፣ ትልቅ ትሰራለች። ሁሉ ውስጥ ወርካና በቃ ይላል መጽሐፉ። ለባሏት ጥቅም የሚጠቅመው ነገር ትሰራለች፣ ቤት ስጋጃ ትሰራለች። ደግሞ የሚያማምሩ ልብሶች የበግ ጸጉር ምናምን ታደርግና ደግሞ ከተልባ ሀገር ነገስታት የሚለብሱትን እኮ ትሰራለች። ዘመኑ የወረት በሆነ ጊዜ በዚህ ወቅት ይህች አይነት ሴት ከየት ይገኛል ካላችሁ እኔ እናንተን ልጠይቃችሁ። የእውነት ከእግዚአብሔር ጋር ኅብረት ያለው ሰው ምን አይነት የህይወት መርህ ይኖረው ይሆን? ልባምነት ከእግዚአብሔር ጋር ባለን ኅብረት የሚመጣ ፈቅደን የምንኖረው ህይወት ነው። በመግቢያችን ላይ እንዳልነው ይህችን ልባምን ሴት የሚያገኛት ያ ልባም ወንድ ብቻ ነው። ምን ያህል ለዚህ ማንነት ፍቃደኛ ለመሆን ዝግጁ ነን? በመጽሐፍ ቅዱስ ውስጥ እውነተኛ እድገትን ምን እንደሆነ በኢየሱስ ክርስቶስ ህይወት ያስረዳናል። በሉቃስ ወንጌል ምዕራፍ 2 ቁጥር 31 ላይ ኢየሱስም በጥበብ እና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይለናል። እዚህ ጋር እንደምንመለከተው ሁለት አይነት እድገቶች አሉ። አንደኛ በእግዚአብሔር ፊት፣ ሁለተኛ ደግሞ በሰው ፊት ማደግ። ሰው እውነተኛ እድገት ወይንም ለውጥ በህይወቱ አመጣ የሚባለው በእግዚአብሔር በመንፈሳዊ ህይወት በማደግ፣ ሁለተኛ ደግሞ ያንን መንፈሳዊ ኅብረት በሰው ፊት ባለ ማንኛውም ጉዳይ ላይ በልህቀት ሲኖር ነው። ከሁለቱ አንዱ ከጎደለ እውነተኛ ህይወት ከመኖር የቆመ ምስኪን ሰው መሆኑ አይቀርም። በዛሬው ወርቃማ ሐሳብ ልባም ሴት ማን ያገኛታል በሚል ሐሳብ የበለጠ ራሳችንን እንዳገኘንበት ጥርጥር የለኝም። በቀጣይ ለእናንተ የሚጠቅሙ መልካም ሐሳቦችን በምዕራፍ የዩቲዩብ ቻናላችን ስለምንለቅላችሁ ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ብለን እንጠይቃችኋለን። ቸር ሰንብቱ። ቻው። እስከዚህ ሰዓት ድረስ አብረውን ስለቆዩ እጅግ እናመሰግናለን። የምንለቃቸው ቪዲዮዎች ከተመቻችሁ ለሌሎችም እንድታጋሩ ብለን በትህትና እንጠይቃችኋለን። እናመሰግናለን።